ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ለዛሬ ያስኩላችሁን ዋና መረጃዎች በማስቀደም ጀምራለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በአንድ ቀን ብቻ በመዲናዋ በወንዝና በወንዝ ዳርቻ የበከሉ ድርጅቶችና ግለሰቦች ከ5 ሚሊዮን ብር በላይ መቃጣታቸው ተገልጿል። የትግራይ ጊዜያዊ አስተዳደር ለአንድ ዓመት እንደሚራዘምና አመራሮቹም እንደሚቀያየሩ ትናንትና በሕዝብ ተወካዮች ፊት ቀርበው ጠቅላይ ሚኒስትሩ መናገራቸው ይታወሳል። ይህን ተከትሎ የህወሓት ፕሬዝዳንትና ሌሎች አመራሮች ተቃውሞ አሰምተዋል። በሌላ መረጃ ትግራይ ክልል ውስጥ ከቀበሌ መታወቂያ ውጪ ሌሎች እንደ ንግድ ባንክ የባንክ ደብተርና ዲጂታል መታወቂያ ጥቅም ላይ እንደማይውሉ ተገልጿል። እነዚህና ሌሎች መረጃዎችን በዝርዝር እናያለን። እስከ መጨረሻ አብራችሁን ቆዩ። በአንድ ቀን ብቻ በመዲናዋ በወንዝና የወንዝ ዳርቻ የበከሉ 17 ድርጅቶችና 8 ግለሰቦች ከ5 ሚሊዮን ብር በላይ መቀጣታቸው ተገልጿል። የአዲስ አበባ ከተማ አስተዳደር ወንዞችና የወንዝ ዳርቻ የበከሉ 17 ድርጅቶችና 8 ግለሰቦች ትናንት መጋቢት 10 ቀን 2017 ዓ.ም ብቻ 5 ሚሊዮን 910 ሺህ ብር መቅጣቱን አስታውቋል። የገንዘብ ቅጣቱን ያስከፈሉት ከደንብ ማስከበር ባለስልጣንና ከአካባቢ ጥበቃ ባለስልጣን ጋር በመተባበር ነው ብሏል። ባለስልጣኑ ትናንት መጋቢት 10 ቀን በ2017 ዓ.ም በአዲስ አበባ ከተማ ክፍለ ከተማ 2 ሚሊዮን 100 ሺህ ብር፣ በለሚ ኩራ ክፍለ ከተማ 910 ሺህ ብር፣ በኮልፌ ክፍለ ከተማ 690 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር መቅጣቱን አስታውቋል። በተመሳሳይ በንፋስ ስልክ ላፍቶ ክፍለ ከተማ 600 ሺህ ብር፣ በአቃቂ ቃሊቲ ክፍለ ከተማ 600 ሺህ ብር፣ በልደታ ክፍለ ከተማ 400 ሺህ ብር መቅጣት ለመንግስት ገቢ መደረጉን የባለስልጣን መስሪያ ቤት መረጃ ያመለክታል። በአጠቃላይ በዕለቱ 17 ድርጅቶችና 8 ግለሰቦች በድምሩ 5 ሚሊዮን 910 ሺህ ብር መቅጣቱን አስተዳደራዊ እርምጃ ተወስዷልም ብሏል። ባለስልጣኑ ወንዞችና የወንዝ ዳርቻ በመበከል ከድርጊታቸው ያልተቆጠቡ ድርጅቶችና ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም አስታውቋል። በሌላ መረጃ የትግራይ ጊዜያዊ አስተዳደር ለአንድ ዓመት እንደሚራዘምና አመራሮቹም እንደሚቀያየሩ ጠቅላይ ሚኒስትሩ መግለጻቸውን ተከትሎ የህወሓት ፕሬዝዳንትና ሌሎች አመራሮች ተቃውመውታል። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ትናንትና ለተነሱላቸው ጥያቄዎች መልስ በሚሰጡበት ሰዓት በፕሪቶሪያው ስምምነት አፈጻጸም ላይ ለተነሳው ጥያቄ በሰጡት ማብራሪያ ስምንቱ ከፍተኛ ድል የተገኘበት ታሪካዊ ስምምነት ነው ሲሉ ተናግረዋል። ስምምነቱን የተፈራረምነው ያሸነፍነውን ጦርነት አቋርጠን ነው። ይህም ለሰላም ያለንን ከፍተኛ ፍላጎት አሳይቷል ሲሉም ተናግረዋል። መቀለ ከተማን ለመቆጣጠር 1-2 ቀን ሲቀረን የሰላም ስምምነት መፈራረማችን ለሰላም ያለንን ፍላጎት ያሳያል ያሉት ጠቅላይ ሚኒስትሩ ስምምነቱ በርካታ መሻሻሎች ስለማምጣቱ፣ ጊዜያዊ አስተዳደር መቋቋሙ፣ የተለያዩ አገልግሎቶችን የማስጀመር ሁኔታ መኖሩ ከመሻሻሎቹ መካከል እንደሆኑ ጠቅሰዋል። ከስምምነቱ ጋር በተያያዘ ክፍተቶች መካከል የታጣቂዎች ጉዳይ መሆኑን በምላሻቸው አካተዋል። የተሃድሶ ስራውን በተመለከተ የተሃድሶ ስራው የተሟላ መንገድ አለመፈጸሙ በዋናነት የሚጎዳው የትግራይን ህዝብ ነው ያሉ ሲሆን ለትግራይ የሚላከው በጀት ለታጣቂዎች ከዋለ ልማት አይመጣም በማለትም ተናግረዋል። ተፈናቃዮቹ በራያና በጸለምት ጥሩ ስራ ተሰርቷል፣ በወልቃይት አካባቢ የተጀመሩ ስራዎችን ግን በሚገባው መንገድ አልሄዱም ሲሉም ተናግረዋል። የፌዴራል መንግስት ዜጎችን ወደ ቀያቸው የመመለስ ፍላጎት ቢኖረውም በተፈናቃዮች ላይ የሚሰራ አፍራሽ ፖለቲካ አስቸጋሪ ሆኖብናል ሲሉም ገልጸዋል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው በጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳይ የተመራው ጊዜያዊ አስተዳደር ጦርነት እንዳይኖር አድርጓልም ብለዋል። ምንም እንኳን ቀድሞ በነበረ ጦርነት ላይ ብንወቅሳቸውም ባለፉት 2 ዓመታት በነበረ ቆይታ ግን ማድነቅ ያስፈልጋል ያሉት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ ጊዜው በመጠናቀቁ እሱን በተመለከተ ስራዎች እየተሰሩ ነው ብለዋል። በዚህ እስከ ቀጣዩ ምርጫ ያለውን ቆይታ ጊዜያዊ አስተዳደሩ የሚመራበትን ህግ የማሻሻል ስራዎች እንደሚሰሩና አመራሮች የመቀያየር ስራ እንደሚሰራም ተናግረዋል። የትግራይ ህዝብ ጦርነት አይፈልግም፣ በውይይታችንም የተረዳነው ይህን ነው። ጦርነት የሚፈልጉ ኃይሎች ጦርነት እንደማያዋጣ መገንዘብ አለባቸው። መከላከያ በሌሎች ክልሎች ስራ ላይ ነው በሚል ከህግ አግባብ ውጭ የሚንቀሳቀሱ ከድርጊታቸው መቆጠብ አለባቸው ሲሉ ማስጠንቀቂያ ሰጥተዋል።
በሌላ መረጃ መታወቂያው በሁሉም አካባቢዎች ተሟልቶ ባልተዳረሰበት ሁኔታ ይህን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም ሲሉ የመቀሌ ነዋሪዎች ተናግረዋል። የትግራይ ክልል ሰላምና የጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጪ በሌላ መንቀሳቀስ ይከለክላል ሲል ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ፣ ፓስፖርት፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያዎች ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት አስተያየት የሰጡ ነዋሪዎች ተናግረዋል። ከነዋሪዎቹ ገንዘብ ለመሰብሰብ ከማለም ውጪ የሚተገበር መግለጫ አይደለም ያሉም አልጠፉም። በክልሉ ወጣት ያለውና የሚታየው ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው ሲሉም ተናግረዋል። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለእደላ ዝግጁ መሆኑንና ነዋሪው የወሰደ እንደሆነም ያመለክታል። ከቅርብ ጊዜ በኋላም ያለ ቀበሌ የነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት ቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ሲል መግለጫው አመልክቷል። ቲክባ ኢትዮጵያ የመቀሌ ቤተሰብ አባል የክልሉ የሰላምና የጸጥታ ቢሮ መግለጫን ለማረጋገጥ ወደ ተወሰኑ የመቀሌ ቀበሌ መስተዳድሮች ተዘዋውሮ ተመልክቶ እንደነበረ ገልጾልናል። የመቀሌ ከተማ አንድ የቀበሌ አስተዳደር ለቲክባ በሰጡት አስተያየት ቢሮ የሚለው እና መሬት ላይ ያለው አይገናኝም። ለምሳሌ የኛ ቀበሌ ነዋሪዎች መታወቂያው እንዲዘጋጅ የሚጠይቀው ገንዘብ አሟልተው ባለመክፈላቸው ምክንያት የደረሰን ህትመት ውጤት ስለሌለ እደላ አልጀመርንም ብሏል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት ነዋሪ መታወቂያ ካርድ ወይም ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያዩ ስራዎች ማሳለጫ መታወቂያ አጥተው ሲጉላሉ ማየት የተለመደ ነው። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው አገራዊ የፋይዳ ዲጂታል መታወቂያ እንዲሁም አዲስ የፓስፖርት እደላና እድሳት ችግሮቻቸው በመጠኑ ሊያቃልላቸው ችሏል ተብሏል። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ